200,000 ብር በታክሲ ስራ መስራት ይቻላል ብዬ ትላንትና ቪዲዮ ለቅቄ ኤክስፒሪየንስን ሼር አድርገን እስቲ እንዴት ነው የምትሰራው ወጪዎቹስ ምን ምንድናቸው የሚል ነገር ጠይቃችሁኛል በኢንቦክስ እንደ አጠቃላይ ልመልስላችሁ ለብቻ ከመመልስላችሁ ኤክስፒሪየንስ ሼር አድርገን ለሚለው ነገር እኔ ያንጎ ነው የምሰራው እሱን ነው በቃ እኔ ግልጽ አድርጌ የምነግራችሁ ነገር ብዙ ሰው እንዴት በሌላ ድርጅት እንደዚህ ሰርተህ ነው ይለኛል ግን እኔ የምሰራው ያንጎ ብቻ ነው የምመርጠው ጎል አለ እሱ ጎል ስንት ነው 115 ስራ ነው እኔ በሳምንት የምመርጠው አይሰራም እንደዚህ ነው እንደዛ ነው እንዴ እናንተን ጉብዝና ይጠይቃል እናንተ ጎበዝ ከሆናችሁ ከዛም በላይ መስራት ትችላላችሁ 115 ስራ ትመርጣላችሁ ቢያንስ በቀን 4000 ብር ለመስራት ማለት ነው 17 ስራ ምናምን መስራት አለባችሁ 17 18 ስራ እኔ ብዙ ጊዜ 18 ስራ ቢያንስ 17 ስራ ሰራለሁ ጎበዝ ከሆንኩኝ እስከ 20 ምናምን ስራ በአንድ ቀን ሰራለሁ ማለት ነው በሱ በካሽ ቢያንስ 4000 ብር መሰብሰብ አለባችሁ 4000 ብር ሰበሰባችሁ ማለት በቦነስ ዛጋ 3000 ብር ታገኛላችሁ ስደምሩ 7000 መጣ ማለት ነው ወጪ እንዴት ነው ወጪ በጣም ብዙ ወጪ አለባችሁ እንደሚታወቀው ነዳጅ ትልቁ ወጪያችን እኛ ስራ ላይ ነዳጅ ነው 2000 ብር በነዳጅ ላውጣ እችላለሁ እኔ በቀን አሁን ይሄ ማለት በወር 60000 ብር ነዳጅ ይወጣል ለምሳ በቀን እስከ 500 እስከ 600 ብር ሊወጣ ይችላል ይሄ ማለት 18000 ብር እስከ 20000 ብር ለምሳ ታወጣላችሁ የፓርኪንግ ክፍያ አለ ቅጣት ካለ ቅጣት ስትከፍሉ ምን ስትሉ ብሩ እንደምታስቡት ትልቅ ብር አይደለም በቀን እናንተ ያን ሁሉ ብር ብትሰሩ ወጫችሁን በዛ ልክ አለውና ያንን ተረዱት እኔ ሰው በወር 200000 ብር ተሰራ ሲባል ግሮስ ይሰራል ኔት ስታረጉት ግን ትቀናንሳላችሁ በወር የሰርቪስ 10000 ብር ይኖርባችኋል የመኪና ወይ 15000 ብር የነዳጅ 60000 ብር የምሳ 20000 ብር እንደዚህ ያላችሁ ትቀንሱታላችሁ ስለዚህ አሁን ላይ ባለው በኢትዮጵያ ኑሮ ውድነት 200,000 ብር ግሮስ መስራት ምንም ኖርማል ነገር ነው ወጫችሁም ስለሚመጣ ማለት ነው ቤት ኪራይ 40 እና 50,000 ብር በገባበት ጊዜ ኖርማል ነገር ነው ስለዚህ እኔ አሰራር ጎል መርጣለሁ ያንጎ 115 ስራ በሳምንት ግዴታ ጨርሳለሁ እሱን በጨረስኩኝ ቁጥር 18000 ብር ቦነስ አገኛለሁ ማለት ነው በቦነስ ብቻ 72000 ብር ነው ማገኘው በአንድ ወር ውስጥ ከዛ ራሴ በካሽ መሰበስበው አለ ቢያንስ በካሽ እኔ አላማ አድርጌ የምወጣው ልክ ከቤት ሰውጣ 4000 ብር በካሽ መስራት አለብኝ ብዬ በቀን ወጣለሁ ማለት ነው ከዛ እሱ ወጪዎችን ይችላል የመኪና ኪራዩን ይችላል የምሳ የነዳጅ የምን ይችላል ከዛ በኋላ በሳምንት የምትመጣው 18000 ብር እንደራሴ ደሞዝ አድርጌ ቆጥራታለሁ ማለት ነው ግልጹን ነገር ነው የምነግራችሁ በቃ ማንንም ያልነገራችሁን ነገር ልንገራችሁ የኔ አሰራር ይሄኛው ነው የምሰራበት ሌሎች ድርጅቶች ጋር እኔ ድሮ ሰራ ነበር 3 አመት ያንጎ ከጀመርኩኝ 1 አመት ኦልሞስት 1 አመት ከምናምን ከሁለት ወር እንደዛ ነገር ቢሆን ነውና ሌሎች ድርጅቶች ጋር ወደ 3 አመት ሰራ ማለት ነው እስከዛሬ በአመት 250,000 ብር 300,000 ብር ነው በአመት እምላችሁ እና እኔ ያንጎ ከጀመርኩኝ በኋላ ነው በወር እነዛን ብሮች መስራት የጀመርኩት 300 እና 200,000 ብር ያኔ በአመት ነበር የምሰራው እኔ 3 አመት ሰራ እንደዛ ነውና እንዴት 4 አመት ሙሉ ሰርተህ ምናምን ለምትሉ እኔ ያንጎ ከጀመርኩኝ 1 አመት ከምናምን ነውና በአንድ አመት ውስጥ ነው እንደዚህ መስራት የቻልኩት በአንድ አመት በደንብ ሰርቻለሁ ጥሩ ለውጥ አምጥቼበታለሁና እመመክራችሁም እናንተን ጠንክራችሁ እስከሰራችሁ ድረስ አለ ስራው አለ እናንተ ብቻ ጠንክራችሁ ስሩ ታገኙበታላችሁ ለማለት ነው የምፈልገው አብዛኛው ሰው አንተ እንደዚህ የምቀኛ ወደ አወራህ ምናምን እንደዚህ ታላላችሁ ግን እውነታው ሲነገራችሁም ደግሞ ማመን ግዴታ ነው በቃ እንትኖች በቃ ይሄ ዘመን ሲለወጥ እናንተ ማብራችሁ መለወጥ አለባችሁ በቃ አሁን ያንጎ እዚህ ጋር ቦነስ እየሰጠሁኝ ላሰራችሁ እንደዚህ ስሩ ተባለ ስራውን አመጣልን አይደለ እርግጥ ነው መጀመሪያ ላይ የምናገኘው ብር ትንሽ ነው ስለዚህ 10 ምናምን ስራ ሰርቶ 4000 ብር ማለት ትንሽ ብር ነው ይገባኛል እናንተ አንዳንዶቻችሁ በ2 በ3 ስራ አገኛለሁ ትላላችሁ ግን በቃ ግልጽ ነው እኔ ደግሞ ይሄን የምነግራችሁ ነገር እኛ አጭር ስራ እያደረግነው ምናምን 17 18 ስራ እስከ 20 ስራ ሰርተን ነው 4000 ብር የምናገኘው ከዛ በኋላ በቦነስ የምትደመረው 3000 ብር ስትደመር 7000 ይሆናል በዛ እናከክሳለን ጥሩ ነው ብለን እናስባለን ማለት ነው ስለዚህ እንደዚህ ነው ወጪዎቹን ነገርኳችሁ ገቢውን ነገርኳችሁ በግልጽ ተናግሬያለሁ ማለት ነው ሁሉን ነገር ስለዚህ እኔ ማለት የምፈልገው ነገር አሁን እናንተ ብቻ ጎበዝ ሆናችሁ ስሩ ቁጭ አትበሉ በየቦታው ቁጭ ማለት እየወጡ ማውራት ወሬ ማውራት እንደዚህ ነው እንትና ውሸት ነው የሚነግራችሁና መባባል ምንም ጥቅም ስለሌለው እውነቱን ነግሬያችኋለሁ ወጪ ያለባችሁ በደንብ አዎ ግልጽ ነው በጣም ትልልቅ ወጪዎች አሉብን ግን እነሱን ወጪዎች ደግሞ ማካካስ የምንችለው ስለሰራን ብቻ ነው እና በዚህ መልክ ተረዱት እኔ ሙሉ ነገሩን ነግሬያችኋለሁ አመዛዝናችሁ መግባት እናንተ መስራት እዚህ ላይ የእናንተ ኃላፊነት ነው የኔ አሰራር ግን እንደነገርኳችሁ 115 ስራ በሳምንት መርጣለሁ እሱን ግዴታ ጨርሳለሁ ከዛም በላይ ሰራለሁ በንግግርም በምንም በማስጀመርም በምንም እንሰራለን ግን ሚኒመም 115 ስራ መስራት ግዴታ ይሆንብኛል ማለት ነው ድካም የለውም ወይ በጣም ትልቅ ድካም አለው በቃ እሱን ልንገራችሁ እንዴት 115 ስራ ነው በጣም ድካም ነው ትልቅ ድካም አለው እሱን ግን እወጣዋለሁ ብላችሁ ማሰብ አለባችሁ መጀመሪያውኑ 17 18 20 ስራ በቀን ማለት በጣም ድካም አለው እሱን መወጣት አለባችሁ ጤናችሁን ጠብቃችሁ ስፖርት ሰርታችሁ ምን ብላችሁ መገኘት አለባችሁ ለማለት ነውና ይሄን ይመስላል እንዳጠቃላይ ያልገባችሁ ነገር ካለ መጠየቅ የምትፈልጉት ነገር አሁንም ካለ ጠይቁኝ እመልስላችኋለሁ
አመሰግናለሁ። አላዛር ባላለው ለማታውቁኝ በኢትዮጵያ ሜር ታክሲ ብቸኛው ተጽዕኖ ፈጣሪ ከለው ወደ ስራ ወጥቻለሁ። 11 ስራ ምናምን ቀርታኛለች። አሁን እሷን ጨርሼ ወደ ቤት እንገባለን። ላይቭ ማታ እንገባለን ማለት ነው። መልካም ቀን ይሁንላችሁ። መልካም ስራ። አመሰግናለሁ።